This is the best thing ever, to learn and to know how Ethiopia won and fought to remain sovereign, to not be a part of the scramble for Africa that desecrated Africa and the people who were here, my descendants. And I'm just so grateful to be here to celebrate in the land of true Black people freedom. I love Ethiopia, I love the Patriots, and thank you, thank you, thank you, thank you. This victory was actually very monumental because it was the first victory of World War II. So, I went to school in England, I learned about Europe, Germany, France, but they never told me that Ethiopia is the first country to win against Europe in World War II. So that became the end of fascism. ስለዚህ ሁሉም ሊገነዘበው የሚገባው የኢትዮጵያዊ ሁሉ ምርጫ ሰላም ነው። የኢትዮጵያ ሩህ እኩልነትና ብልጽግና ነው። የበሳል የፖለቲካ ፓርቲዎች ሆኑ ያስተዋዩ ህዝባችን መንገድ ደግሞ በጎ የፖለቲካ ጎዳናና የተቃና የዲሞክራሲ ልምምድን በመከተል ሰላማዊ ምርጫን ማካሄድ ነው። ኢትዮጵያ ሀገራችን የምታከብረው የነጻነት ቀን ሳይሆን የድል ቀን ነው። የዚህ ዋነኛ ምክንያቱ በአርበኞቿ ጥንካሬ 5 ዓመታትን ያስቆጠረ ብርቱ ትግል በማድረግና መራራ መስዋዕትነት በመክፈል ፋሺዝምን ያሸነፍንበት ቀን በመሆኑ ነው። የነጻነት ቀንማ ከጥንት ጀምሮ በትግል የተቀዳጀነውና ያገኘነው ነው። ስለዚህ ይህ ቀን የአሸናፊነት የድል ቀን ነው ማለት ይቻላል። በደንብ እያጨበጨብን እንሸኛቸዋ። ህዝባችን በመርዝ ጋዝ እየተለበለበ በጥይት አረር እየተቃጠለ በጽናት እና በአገር ፍቅር ስሜት ወራሪን ኃይል ያንበረከክንበት በመሆኑ እጅግም የድል ቀናችን ነው። በታሪክ አጋጣሚ የሁለተኛው ዓለም ጦርነት አሸናፊ ከሆኑ ሀገራት መካከል የድል ቀን ወይም ቪክትሪ ዴይን አስቀድማ የምታከብረው ኢትዮጵያ ሀገራችን ብቻ ናት። አስቸጋሪና ውስብስብ ዓለም አቀፍ አስተላለፎችን በተለይም በወቅቱ የነበረው የዓለም መንግስታት ማህበር ሊግ ኦፍ ኔሽንስ እና ምዕራባውያኑ ፊት በነሱን ወቅት የተገኘ ድል በመሆኑ በዓለም ዘንድ ያለንን ቦታና ደረጃ ያስተካከለ ነው። ይሄቃል የተከበራችሁ አምባሳደሮች፣ ዲፕሎማት ማክበር የተገኛችሁ የአዲስ አበባ ከተማ አስተዳደር ነዋሪዎች፣ የጥንታዊ ኢትዮጵያ ጀግኖች